በውስብስብነቱ የቀጠለውና እልባትን ያጣው የሞዴል ቀነኒ አዱኛ ህልፈተ ህይወት አሁንም እንደቀጠለ ነው። በበርካቶች ዘንድ የምትወደደው ሞዴል ቀነኒ አዱኛ ባልታወቀ ምክንያት ከመኖሪያ ቤቷ ህንፃ ላይ ወድቃ መሞቷን ተከትሎ ፖሊስ የመጀመሪያ ተጠርጣሪ የሆነውን ፍቅረኛዋን አንዷለም ጎሳን እየመረመረ ይገኛል። አንዷለም ጎሳ ዛሬ ለአምስተኛ ጊዜ ፍርድ ቤት የቀረበ ሲሆን የመገናኛ ብዙሃን ባለሙያዎች የድምፃዊ አንዷለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታግዷል። ዛሬ አዲስ አበባ ውስጥ ያስቻለው የፌደራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥረው በምርመራ ሂደት ላይ የሚገኘው የአርቲስት አንዷለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎት ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደት ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራና ቀኙን ካዳመጠ በኋላ መገናኛ ብዙሃን ከአሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገቦችን ማቅረባቸው በችሎትና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት በዚህ አይነት መልኩ ትክክለኛውን የችሎት ውሎ ከመዝገብ ይልቅ እውነትን አዛብተው የዘገቡ መገናኛ ብዙሃን የትኞቹ ናቸው የሚለው ሳይለይ ችሎቱ ላይ የታደሙ የመገናኛ ብዙሃን ባለሙያዎች ለቀው እንዲወጡ በዳኛው በታዘዘው መሰረት ሁሉም መገናኛ ብዙሃን ዘጋቢዎች በዚህ ትዕዛዝ ከችሎቱ ለቀው ወጥተዋል። ከዚህ በፊት የተከሳሽ ጠበቃ መገናኛ ብዙሃን ችሎቱ ላይ ያልተባለውን በዘገባዎቹ እያካተተ ነው በሚል ባቀረባቸው ተጨባጭ ይዘቶች ችሎቱ በስም ጭምር ለተጠቀሱ የመገናኛ ብዙሃን ማስጠንቀቂያ መስጠቱ ይታወሳል። ከነዚህ መገናኛ ብዙሃን መካከልም አዲስ ስታንዳርድ ኦሮሞኛ እትም የሚገኝበት እንደነበርም ከዚህ ቀደም በተካሄደው ችሎት የአርቲስት አንዷለም ጎሳ ፍቅረኛ ሞዴል ቀነኒ አዱኛ አሟሟትን በማስመልከት የተጎጂዋ የግል ማህደር በተጠርጣሪ ጠበቃ እጅ እንዳለ ተደርጎ ዘገባ አቅርቧል ላላቸው መገናኛ ብዙሃን ፍርድ ቤቱ ማስጠንቀቂያ መስጠቱም ይታወሳል። ፍርድ ቤቱ ከሟች የግል ማህደር ጋር በተያያዘ ችሎቱ ላይ ያልተባለ ዘገባ አቅርቧል በሚል ማስጠንቀቂያውን የሰጠው የተከሳሽ ጠበቃ የሟች የግል ማህደር በጠበቃ እጅ እንዳለ አስመስለው ያልተገባ ዘገባ ያቀረበው የመገናኛ ብዙሃን ላይም ማስጠንቀቂያና ቅጣት ይተላለፍልን ሲሉም አቤቱታ ማቅረባቸውም አይዘነጋም። ጠበቃው የሟች የግል ማህደር በፖሊስ እጅ የሚገኝ እንጂ በኔ እጅ የለም እጅ ገብቶ ማያውቅም በማለቱ ነው የችሎቱ ውሎውን አዛብተው ዘገቧን ያላቸውን የመገናኛ ብዙሃን ተጠያቂ እንዲሆኑ አቤቱታ አቅርቦ የነበረ ሲሆን ዳኛ ፊት ቀርበው በዘገባው ላይ ማብራሪያ የሰጡት የተቋሙ ዘጋቢ በበኩላቸው ከጠበቃ መረጃ በመውሰድ ዘገባው ላይ ማስተካከያ መደረጉን ለችሎቱ ማስረዳታቸውም ይታወሳል። የሟች የግል ማህደር በችሎቱ እጅ እንጂ በጠበቃ እጅ አይደለም ያለው ፍርድ ቤቱ ስህተቶች እንዲታረሙ ትዕዛዝ ከሰጠ በኋላ በመጨረሻም ዛሬ ሁሉም የመገናኛ ብዙሃን ባለሙያዎች እንዳይታደሙ ፍርድ ቤቱ ትዕዛዝ አስተላልፏል። መጋቢት 01 ቀን ሌሊት ለመጋቢት 02 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚገኝበት ህንፃ ወድቃ ህይወቷ ማለፍ በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዷለም ጎሳም በቁጥጥር ስር ውሎ ምርመራም እየተደረገበት ይገኛል።